ሰላም እንዴት ናችሁ? በዚህ ቪዲዮ ደግሞ ስለ ኮንቲኒቲ ኦፍ ፈንክሽን ነው የምናየው። ቻፕተር 3 ሊሚት ኤንድ ኮንቲኒቲ ላይ ጀምረን እስካሁን ባሉት ቪዲዮዎች ስለ ሊሚት ኦፍ ፈንክሽን እና አሁን ደግሞ ስለ ኮንቲኒቲ ኦፍ ፈንክሽን የምናየው። ምን ማለት ነው ኮንቲኒቲ ኦፍ ፈንክሽን ማለት? ዲፋይን ስናደርገው a function f is said to be continuous at a የሆነ f የሚባል ፈንክሽን የሆነ a የሚባል ፖይንት ላይ ኮንቲኒየስ ነው የሚባለው the following three conditions are satisfied ከሆነ ብቻ ነው። እነዚህ three conditions satisfied ከሆኑ f of x at a ላይ ኮንቲኒየስ ነው ብቻ ማለት ነው። የመጀመሪያው ምንድነው ክራይቴሪያችን? a ዶሜን ኦፍ f ከሆነ ለፈንክሽኑ እቺ a ፖይንቷ ዶሜን ከሆነች ኮንቲኒየስ ነው። የመጀመሪያው ክራይቴሪያ ይሄ ነው። ሁለተኛው ክራይቴሪያ ደግሞ ሊሚት x goes to a ወደዚህ ነምበር አፕሮች ሲያደርግ f of x ኤግዚስት የሚያደርግ ከሆነ ይሄ ማለት ቦዝ ሳይድ ሊሚቱ ኢኳል የሚሆን ከሆነ ማለት ነው። ኤግዚስት የሚያደርግ ከሆነ ሶስተኛው ኮንዲሽን ደግሞ ሊሚት x goes to a from f of x ከf of a ጋር እኩል ከሆነ እነዚህ ሶስት ኮንዲሽኖች ከተሟሉ f ኮንቲኒየስ ነው at a ብለን መናገር እንችላለን ማለት ነው። but if one of the following these conditions is not satisfied ከሶስቱ አንዱ ከጎደለ which is that f is discontinuous at x is equal to a and the point x is equal to a is called the point x is equal to a is called point of discontinuity ማለት ስለዚህ ሶስቱ ኮንዲሽን ከተሟሉ ብቻ f continuous ነው at a ከሶስቱ ግን አንዱ ካልተሟላ f continuous አይደለም ወይ ደግሞ discontinuous at a ብለን መናገር እንችላለን ማለት ያ ደግሞ discontinuous የሚሆንበት ፖይንት ደግሞ point of discontinuity ይባላል ማለት ለምሳሌ ኤግዛምፕል ቼክ whether or not the following are continuous or not እነዚህ ኮንቲኒየስ ናቸው አይደሉ የሚለውን ቼክ እናደርጋለን። ሶሉሽን ለመጀመሪያው a ላይ ስንሰራ f of x ምን አለ ፒስዋይዝ ፈንክሽን አለ x ስኩዌር ፕላስ 1 የሚሆነው ምን ከሆነ ነው x ከሁለት በታች ከሆነ ነው 3x ማይነስ 1 ነው የሚሆነው x ማይነስ ከሁለት በላይ ከሆነ ነው። ስለዚህ ኮንቲኒየስ ነው at 2 ወይ የሚለውን ቼክ እናደርጋለን። at 2 ኮንቲኒየስ ነው አይደለም? at 2 ከሆነ ማለት እዚህ ጋር ሁለት የምትገኘው ውስጥ ነው። እዚህ ጋር ሁለት የለችም። ይሄ ከሁለት በላይ ነው። እዚህ ጋር ግን ሁለት እና ከሁለት በላይ ስለሚል ይሄ ፈንክሽን ነው ማለት ለኛ ፈንክሽናችን የሚሆነው። ስለዚህ ይሄ ፈንክሽን f of x x square plus 1 ሁለት ዶሜኖች አለች ዶሜኖች x square plus 1 ፖሊኖሚያል ፈንክሽን ነው። ዶሜኑ ሪል ነምበር ስለሆነ ሁለት ዶሜኖች ማለት ነው። የመጀመሪያው ክራይቴሪያ ተሟላ 2 is the domain of f። ሁለተኛው ክራይቴሪያ ነው ሊሚት x goes to a ያቺ ማለት ሁለት ነች። ሊሚት x goes to 2 f of x ኤግዚስት ያደርጋል። ኤግዚስት የሚያደርገው ምን ከሆነ ብቻ ነው ቦዝ ሳይድ ሊሚቱ ይባላል። ለምሳሌ ሌፍት ሊሚት አለ። ሌፍት ሊሚታችን ማን ነው? ከሁለት ለሚያንሱ ማለት ነው። ከሁለት ለሚያንሱ x ስኩዌር ፕላስ 1 አለ x ስኩዌር ፕላስ 1 አለ እና ደግሞ ከሁለት ለሚበልጡ ደግሞ ማን አለ 3x ማይነስ 1 አለ 3x ማይነስ 1 አለ። ሶ ሁለት እዚህ ጋር ስናስገባ 2 ስኩዌር 4 ነው። 4 ሲደመር 1 5 ነው። እዚህ ጋር ሁለት ስናስገባ 3 times 2 6 minus 1 5 ሶ ቦዝ ሳይድ ሊሚቱ ኢኳል ስለሆነ f is ኤግዚስት አድርጓል ማለት ሊሚቱ ቦዝ ሳይድ ሊሚቱ ኢኳል ስለሆነ ራይት f2 ሊሚት x goes to 2 እንዳጠቃላይ ኤግዚስት አድርጓል ማለት ነው። ሶስተኛው ደግሞ ሊሚት x goes to a f of x ከማን ጋር ኢኳል ከሆነ ከf of a ጋር እኩል ከሆነ ሊሚት x goes to a from the left እና from the right ስንት መጣ? 5 መጣ። ሶ ሊሚት x goes to a እንዳጠቃላይ ምን የሚሆነው ነው 5 ነው ማለት ነው። f of 2 f of a ማለት f of 2 ነው። ሁለት የምትገኘው ውስጥ ነው እዚህ ውስጥ ነው። ሶ እዚህ ጋር ሁለት እናስገባው ማለት ነው። እዚህ ጋር ሳይሆን ሁለት የምትገኘው እዚህ ውስጥ ነው። ሶ x square plus 1 x square plus 1 እና ሁለት እናስገባ 2 square plus 1 is equal to 5። ስለዚህ አንደኛ ሁለት ዶሜን ነች። ሊሚቱ ኤግዚስት አደረገ። ከዛ በኋላ ሊሚቱ ወደ a አፕሮች ሲያደርግና f of a ኢኳል ነው። ስለዚህ f ምንድን ማለት ነው? f is continuous at x is equal to 2 continuous ማለት ነው ፈንክሽን። ሁለተኛ ደግሞ ሊሚት ሌት f of x is equal to absolute value of x over x አለ። if f is continuous at x is equal to -3 x is equal to 0 and x is equal to 1 ሶስቱን ቼክ እናደርጋለን ማለት ነው። የመጀመሪያው at x is equal to -3 at x is equal to -3 continuous ማለት ነው። የመጀመሪያው ክራይቴሪያ ምንድን ነው? -3 ለዚህ ፈንክሽን ለf of x ምንድን ነች? ዶሜን ነች። እዚህ ጋር -3 ሊገባ አንዲፋይ አይሆንብንም። ስለዚህ ዶሜን ነች። ከዶሜን ጋር ችግር የለብንም ማለት ነው። ሁለተኛ ደግሞ ሊሚት x goes to -3 absolute value of x over x ምንድን ነው? absolute value of x over x absolute value of x ምንድን ነው? absolute value of x ማለት x ይሆናል ምን ከሆነ x ከ0 በላይ የሚሆን ከሆነ -x if x less than 0 ይሄ ነው absolute value of x ማለት።
ስለዚህ -3 ከማን ያንሳል? ከ0 ስለሚያንስ ማንን እንጠቀማለን? -x እንጠቀማለን። ይሄ ማለት -x/x ይሄ ስንት ነው? -1። ሶስተኛው ደግሞ ምንድነው? ሶስተኛው ክራይቴሪያ ሊሚት ይሄ f ወደዚህ ሲጠጋና f of -3 እኩል ናቸው ወይ? f of -3 እንፈልጋለን። f of -3 ማለት እዚህ ጋር -3 እዚህ ጋር -3 ያስገባ ነው። ካለ ምን ነው absolute value of -3 over -3 absolute value of -3 3 over -3 is equal to -1 so ሊሚቱና f of that number equal ስለሆኑ at x is equal to 3 ሶስቱን ኮንዲሽን ተሟላት so at x is equal to 3 ማለት ነው ኮንቲኒየስ ነው ማለት ነው። at x is equal to -3 ኮንቲኒየስ ነው። at x is equal to 0 ለዚህ ፈንክሽን ምን ነች? እዚህ ጋር 0 ከገባ አንዲፋይን ነው የሚሆነው 0 over 0 ስለሚሆን እዚህ ጋር አንዲፋይን ነው የሚሆነው so 0 ምን አለች ማለት 0 ዶሜን አይደለችም ማለት ነው። at x is equal to 0 ፈልጉ ከተባለ 0 is not the domain of f ስለዚህ ከሶስቱ አንዱ ከተማው ዲስኮንቲኒየስ ስለሆነ እዚህ ፖይንት ላይ ማለት ነው ዲስኮንቲኒየስ ነው at x is equal to 0 ማለት ነው። at x is equal to 1 at x is equal to 1 ደግሞ ስንሰራ ምን እናደርገው? የመጀመሪያው ክራይቴሪያ ለዚህ ፈንክሽን 1 ምን ነች? ዶሜን ነች አይደለ? ዶሜን ስለሆነች 1 is the domain of f ይሄን ነገር አንዲፋይን አታረገው ማለት ነው። ሁለተኛው ደግሞ ሊሚት x goes to 1 f of x absolute value of x over x x ከ0 በላይ ከሆነ እንደሚሆነው x ነው። አንድ ደግሞ ከ0 ስለሚበልጥ ማንም እንጠቀም ማለት ነው x ነው እንጠቀም ማለት x over ከስር ምን አለ x over x ነው 1 ነው ማለት ነው። ስለዚህ ሊሚቱ ኤግዚስት አድርጓል። f of 1 ሶስተኛው ኮንዲሽን ደግሞ f of 1 እንፈልጋለን። f of 1 ማለት 1 ማስገባ ነው 1 absolute value of 1 over 1 so ሶስት ኮንዲሽኖች ተሟሉ። ስለዚህ f at x is equal to 1 ኮንቲኒየስ ነው ማለት ነው። ሲሪ ደግሞ f of x is equal to sin x over x at x is equal to 0 ምንድነው ያለው እዚህ ጋር መጀመሪያ 0 ምን አለበት? ዶሜን ምን አለበት? ለዚህ ፈንክሽን ደግሞ 0 ምን አለችም? ዶሜን አይደለችም። ስለዚህ ይሄ ፈንክሽን ዲስኮንቲኒየስ ነው at x is equal to 0 ማለት ነው። ምክንያቱም 0 ዶሜን ኦፍ f ስለሆነች ማለት ነው። አሁን ስለ ዶሜን እንደዚህ f of x መጀመሪያ ዶሜን ሆነ ቼክ የምናደርገው not a function f is continuous if it is continuous over its domain ሁሉም ዶሜን ላይ ኮንቲኒየስ የሚሆን ከሆነ ወይ ደግሞ ዶሜናችን ሪል ነምበር የሚሆን ከሆነ ማለት ነው አጠቃላይ ዶሜናችንን እዚህ ጋር ሳቲስፋይ ካደረገን ሁለቱ ሳቲስፋይ ያደርጋሉ ማለት ነው። ምን ጊዜ ሳቲስፋይ ያደርጋሉ። ግን ዶሜኑ ካልሆነ ግን ሁለቱ ሳቲስፋይ ቢያደርጉ ኮንቲኒየስ ነው አይደለም። ስለዚህ a function f is continuous if it is continuous over its domain በዶሜኑ ላይ ኮንቲኒየስ ከሆነ ወይ ደግሞ ዶሜኑ ሪል ነምበር ከሆነ ምን ጊዜ አንድ ፈንክሽን ኮንቲኒየስ ነው ማለት ነው። some continuous functions polynomial function ዶሜኑ ምንድነው? የዚህ ፈንክሽን ሪል ነምበር x element of real number ስለሆነ so continuous ነው ምን ጊዜ ማለት ነው። absolute value function ይሄም ኮንቲኒየስ ነው ዶሜኑ ሪል ነምበር። sin and cosine function እነዚህ ዶሜናቸው ሪል ነምበር ነው ኮንቲኒየስ ናቸው። ታን ግን አይደለም። እዚህ ጋር ታን ቢገባ ታን አይሆንም። ታን ሪል ነምበር ስለሆነ ማለት ነው ዶሜኑ። ኤክስፖኔንሻል ፈንክሽንም ዶሜኑ ሪል ነምበር ነው። እነዚህ አራቱ ፈንክሽኖች ምን ጊዜም ኮንቲኒየስ ፈንክሽን ናቸው። እነዚህ ፈንክሽኖች ኮንቲኒየስ ፈንክሽን ናቸው። ዲተርማይን ዘ ላርጀስት ኢንተርቫል ኦን ዊች ኤፍ ኢዝ ኮንቲኒየስ መቼ ነው ኮንቲኒየስ የሚባለው አንድ ፈንክሽን? if f is continuous ከሆነ if a function f is continuous if it is continuous over its domain ዶሜን ላይ ኮንቲኒየስ ከሆነ ብቻ የሚሆነው ኮንቲኒየስ ነው። so largest interval on which f is continuous ማለት ለነዚህ ፈንክሽኖች ምን ማለት ነው? ዶሜናቸውን ፈልጉ ማለት ነው። so ለምሳሌ ለዚህኛው ዶሜን ስንፈልግ ራዲካል x ምን ጊዜም ከማበላይ ነው ዶሜኑ ምን አለበት? እዚህ x ቫልዩ ከ0 በላይ መሆን አለበት or equal to 0 ማለት ነው። ስለዚህ ይሄ ፈንክሽን x ስኩዌር ማይነስ 1 ግሬተር ዛን ኦር ኢኳል 0 ማለት አለበት። ይሄ ማለት ደግሞ x ስኩዌር ግሬተር ዛን ኦር ኢኳል ቱ 1 ነው። ቦት ሳይድ ስኩዌር ስናስገባ x ግሬተር ዛን ኦር ኢኳል ቱ 1 ይሄ ማለት ማይነስ ኢንፊኒቲ አፕ ቱ ማይነስ 1 1 አፕ ቱ ኢንፊኒቲ ሶ በዚህ ኢንተርቫል ውስጥ ምን ማለት ነው? ኮንቲኒየስ ነው ወይ ዶሜኑ ላይ ኮንቲኒየስ ከሆነ ብቻ ነው። ኮንቲኒየስ ኦቨር ኢትስ ዶሜን ከሆነ ብቻ ነው። ይሄ ደግሞ ፈልጉ ከተባለ እዚህ ጋር አብሶሉት ቫልዩ ኦፍ ስኩዌር ኦፍ x ከስር ነው ያለው። አብሶሉት ቫልዩ ኦፍ x ከስር ከሆነ ደግሞ ማነው ዶሜኑ እዚህ ጋር 0 መሆን ስለማይችል አብሶሉት x ምን ማለት ከ0 በላይ ማለት ነው። ዶሜኑ ከ0 በላይ ነው እዚህ ጋር ማለት ነው። ስለዚህ ይሄ 9 ማይነስ 4x ስኩዌር ግሬተር ዛን 0 ይሄ ማለት 9 ግሬተር ዛን 4x ስኩዌር ይሄ ማለት ቦት ሳይድ ስኩዌር ስናስገባው ምን ይሆናል? ይሄ 3 ይሆናል ኢዛው ኢኳል ቱ ይሄ ደግሞ 2x ይሆናል ኦቨር 2 ስናደርገው ምን ማለት ነው? x ኢዛው ኢኳል ቱ 3 ኦቨር 2 ይሄ ደግሞ ማለት ከማይነስ 3 ኦቨር 2 አፕ ቱ 3 ኦቨር 2 ክሎዝ ሳይሆን ኦፕን ኢንተርቫል ነው የሚሆነው። ዶሜኑ ነው ማለት የፈለግነው። እዚህ ፈንክሽን ዶሜን ትፈልጋላችሁ። የፈንክሽን ኮንቲኒየስ የሚባለው ኦቨር ዶሜኑ ላይ ኮንቲኒየስ ከሆነ ሶ ላርጀስት ኢንተርቫሉ ይሄ ነው ማለት ነው። የፈንክሽን ኮንቲኒየስ የሚሆንበት
ላርጀስት ኢንተርቫል ይሄ ነው ማለት ነው። በቀጣይ ቪዲዮ ደግሞ ስለ ዋን ሳይድ ኮንቲኒቲ እናያለን። መልካም ቆይታ።